ለእግዚአብሔር የቃሉ ክብር ሁላችን እንቆማለን። በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ከተወደደው የእግዚአብሔር ቃል እንደዚህ አነባለሁ። ይህ ሕዝብ በግብፃውያን ዘንድ የመወደድን ጸጋ እንዲያገኝ ስለማደርግ በምትወጡበት ጊዜ ባዶ እጃችሁን አትሄዱ። እያንዳንዷ ዕብራዊት ከጎረቤቷም ይሁን አብሯት ከምትኖረው ግብፃዊት የብርና የወርቅ ጌጣጌጦች እንደዚሁም ልብስ እንድትሰጣት ትጠይቅ። እነዚህንም ሁሉ ወስዳችሁ ወንዶችና ሴት ልጆቻችሁን ታስጌጣላችሁ፣ ታለብሷቸዋላችሁም። በዚህም መንገድ የግብፃውያኑን ሀብት በእጃችሁ አግብታችሁ ትወጣላችሁ። መጽሐፍ ቅዱስ የሚወድ ሰው መጽሐፉን ከፍ ያደርጋል። መጽሐፍ ቅዱስ ያላዘ ቀኝ እጁን ከፍ ያርግና እኔ ምለውን ከኔ ጋር ይበል። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። በዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ በእሁድ ማለዳ ከኛ ጋር የእግዚአብሔርን ቃል እየተካፈላችሁ ያላችሁ እዚህ ፕሮግራም የታደማችሁ ዛሬ የምንካፈለው ሞገስ ይሆንልሃል በሚል ሐሳብ ይሆናል። አሁን ባነበብኩላችሁ የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ላይ 400 ዓመት በላይ በባርነት ለኖሩት የእስራኤል ሰዎች እግዚአብሔር አምላክ ጩኸታቸውን ሰምቶ ከግብፅ ሊያወጣቸው በወሰነና በወረደ ጊዜ የእስራኤልን ሕዝብ ከግብፅ ለማውጣት የሰጣቸው ብር አይደለም፣ ወይም ደግሞ የጦር ሰራዊትና ጦር አይደለም። እግዚአብሔር አምላክ የእስራኤልን ሕዝብ ጩኸት ሰማው አለ። በሙሴ አማካኝነት ሕዝቡን ከባርነት ከጭቃ ረገጣ ጡፍ ከመጠፍጠፍ አውጥቶ ወደ ተስፋይቷ ምድር ወደ ከነዓን ሊያስገባቸው ጊዜው በተቆረጠ ሰዓት እግዚአብሔር አምላክ በዚህ በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ላይ ሲናገር ግብፃውያን ፊት ለፊት ሞገስን ሰጣቸው ይላል። አዲሱ ትርጉም ደግሞ የመወደድን ጸጋ እሰጣቸዋለሁ ብሎ ይናገራል። ወዳጆቼ እግዚአብሔር አምላክ አንድን ታላቅ ነገር ሊሰራ ሲፈልግ ወይም ደግሞ የሰውን ታሪክ ሊቀይር ሲፈልግ የአንድን ሰው መንገድ ሊያቀናለት ሲፈልግ ብር አይደለም የሚሰጠው፣ ሞገስ ነው የሚሰጠው። ሞገስ ውበት አይደለም፣ ሞገስ ቁመት አይደለም፣ ሞገስ መንፈስ ነው። የእግዚአብሔር ቃል ሲናገር የሞገስን መንፈስ በዳዊት ቤት ላይ አፈሳለሁ ብሎ ይናገራል። ምናልባት ቁንጅና ጥሩ ነው፣ ቁመት ጥሩ ነው። ነገር ግን ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛል። ሞገስ ከእውቀት በላይ ያራምዳል። እግዚአብሔር ለእስራኤል ሕዝብ እንደዚህ አለ። በብዙ የባርነት ዘመን በብዙ ስቃይ በብዙ ሰቆቃ የኖሩትን ሰዎች እግዚአብሔር ከባርነት ሊያሳርፋቸው ገና ወደ ገባላቸው ለአባታቸው ለአብርሃም የተናገረውን ተስፋ ሊፈጽምላቸው ሲቆርጥ እግዚአብሔር እንደዚህ አለ። በግብፃውያን ፊት ለፊት ማለትም በገዟቸው፣ በረገጧቸው፣ ባስጨነቋቸው፣ ጭቃ እንዲያቦኩ፣ ጡብ እንዲጠፈጥፉ ባደረጓቸው፣ ጭድ እንዲሰበስቡ ባደረጓቸው፣ እንደፈለጉ ባኖሯቸው ሰዎች ፊት ለፊት ሞገስን እግዚአብሔር ሰጣቸው። እግዚአብሔር ሰውን ሲያስብ ታሪኩን ሊለውጥ ሲፈልግ መንገዱን ሊያቀና ሲፈልግ የሚሰጠው ሞገስ ነው። ምሳሌ በዘፍጥረት መጽሐፍ ላይ ብታነቡ ኖህ በእግዚአብሔር ፊት ሞገስን አገኘ፣ ከጥፋት ውሃም ተረፈ ይላል። ሞገስን ያገኘ ሰው ከየትኛውም አይነት ድንገተኛ አደጋ ወይም ደግሞ መቅሰፍት እንደሚያመልጥ እግዚአብሔር ቃል ይናገራል። ዮሴፍ በጴጢፋራ ፊት ሞገስን አገኘ፣ ከዛስ ከፍ ከፍ አለ ብሎ ይናገራል። ስለዚህ ሰው ሞገስን ሲያገኝ ከፍ ከፍ ይላል። ሰው ሞገስን ሲያገኝ ከጥፋት ይተርፋል። እሱ ብቻ አይደለም። ሩት በቦኤዝ ፊት ሞገስን አገኘች፣ ባለቤት ሆነች ይላል የእግዚአብሔርን ቃል ስታነቡ። አስቴር ደግሞ ሞገስን አገኘች ብሎ ይናገርና ከዛ ከሴቶች ሁሉ መካከል ተመረጠች፣ የተወደደች ሆነች ይላል። እንደምታውቁት ማርያም በእግዚአብሔር ፊት ሞገስን አገኘች፣ ለልዩነት ተለየች። እና ሰው በእግዚአብሔር ፊት ሞገስን ሲያገኝ ታሪኩ እንደ ቀድሞ አይሆንም፣ ነገሩ ይቀየራል። እና ሞገስ እንድትወደዱ፣ ተቀባይነት እንዲኖራችሁ፣ ተጽዕኖ ፈጣሪ እንድትሆኑ ጎዳናችሁን ያቀናል፣ የከበዳችሁን ነገር ያቀላል፣ ዝብርቅርቅ ያለውን ነገር ያስተካክላል። የምታውቁት የተፈጥሮ ሕግ ውጪ የማታውቁትን መለኮታዊ ሕይወት እንድትኖሩ ያደርጋል። ሞገስ ያለበት ሰው ማለት ምን ማለት ነው ብያቸዋለሁ። ሞገስ ቁመት አይደለም። ሞገስ ውበት አይደለም። እንጫ ቢገተር ጭንቅላት አይሆንም። ሞገስ የሆነ የምትሉት የሚታይ ነው፣ ስፒሪት ነው። በጌታ በኢየሱስ ስም
እግዚአብሔር አምላክ እስራኤልን ባሰበበት የሞገስ መንፈስ ዛሬ ማለዳ እናንተና ቤታችሁን ያስብ። ሞገስ ልዩነት ያመጣል ወዳጆቼ። ሞገስ ያለበት ሰው ታውቃላችሁ፣ ሞገስ የሌለበት ሰው የጣሊያን ሱፍ ለብሶ ሰው የላከው ነው የሚመስለው፣ እዚህ ገባ የማይባል ይመስላል። ሞገስ ያለበት ሰው ግን ይገርማል፣ ምንም ይልበስ ሰው ፊት ተቀባይነት አለው። ቃሉ ተጽዕኖ ፈጣሪ ነው። እሱ ቃል በኋላ ማንም አንዳች አይጨምርም። ንጉሥ በሰራዊቱ መሃል እንደሚኖር ያኖረዋል። ሲናገር አሜንና ይሁን ይልለታል እግዚአብሔር። በጌታ በኢየሱስ ስም የተቀባይነትና የተወዳጅነትን መንፈስ በጌታ በኢየሱስ ስም የሞገስ መንፈስ በእናንተ ላይ ይሆን። ሲያዩአችሁ ለእናንተ ቀኛቸውን እንዲሰጧችሁ፣ ሕይወት እንዲቀላችሁ፣ መንገዳችሁ እንዲቀና በጌታ በኢየሱስ ስም ዛሬ ማለዳ ባርካችኋለሁ። የሞገስ መንፈስ በላያችሁ ላይ ይሆን። ጩኹና አሜን ባሉ። ቢኖርህ እግዚአብሔር የሞገስ መንፈስ ካልሰጠ በስተቀር ውድ ልብስ ለብሰ የሆነ የተላከ ሰው ነው የምትመስለው። ይገርማል። the spirit of favor የሞገስ መንፈስ ባንተ ላይ ሲሆን እግዚአብሔር ይውላችሁ ጠላቶቻችሁ ሊያሳፍርና ሊቀጣ ሲፈልግ ጠላቶቻችሁን አይደለም የሚገላቸው ወይም የሚያጠፋቸው፣ በጠላቶቻችሁ ፊት ለፊት ሞገስን ይሰጣችኋል። እግዚአብሔር በጣም ሲክሳችሁ የሚያደርግላችሁ በናቋችሁ ሰዎች ፊት፣ ባዋረዷችሁ ሰዎች ፊት፣ ብዙ ባወሩባችሁ ሰዎች ፊት እግዚአብሔር ሞገስን ይሰጣችኋል። ዛሬ የምነግራችሁ እንደዚህ ነው። በተዋረዳችሁበት፣ በከሰራችሁበት፣ በብዙ ውጣ ውረድ ባለፋችሁበት በዛ ሰፈር እግዚአብሔር ታሪካችሁ ሊቀይር ሞገስን ይሰጣችኋል። ስለዚህ ሊመጣ ካለ ከየትኛውም አይነት ጥፋት ልክ እንደ ኖህ ታመልጣላችሁ። እና ዮሴፍ በጴጢፋራ ፊት ሞገስን አገኘ። ከፍ በቃ ሞገስ ያገኘው ሰው ይገርማል። ምናልባት የዚህ ዓለም ሲስተም በዘመድ በጓደኛ በኔትወርክ በምናምን ሊሆን ይችላል፣ በስትራቴጂ ግን አንድ ሰው አለ። የትኛውንም መንገድ ተሰብስበው በር ቢዘጉበት በር የማይዘጋበት፣ ቢያድቡበት ህይወት እንደዛ የማይበላሽበት የእግዚአብሔር ሞገስ ያለበት ሰው እየሰበረ ይሄዳል። ተገባችሁ ያለውን ሰው ንቁትና ከሀብት ሞገስ ይሻላል በሉት። ከሀብት ሞገስ ይሻላል በሉት። ከባለስልጣን ሞገስ ይሻላል በሉት። ዛሬ ማለዳ የእግዚአብሔር ሞገስ በእናንተ ላይ ይሆናል። ታስታውሳላችሁ አይደለ? በሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 40 ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ በቁመት እንዳደገ ይናገራል። እዛስ በሰውም በእግዚአብሔርም ፊት በሞገስ አይደለ ያድግ ነበር ይላል። አየ ጌታ ኢየሱስ ራሱ በሰውም በእግዚአብሔርም ፊት በሞገስ ያድግ ነበር ይላል። ሞገስ በጣም ኢምፖርታንት ነው። በተለይ ፕሮግራም ካለባችሁ፣ በእናንተ ላይ የሚከናወን ነገር ካለ ሞገስ በጣም ወሳኝ ነገር ነው። ዛሬ በእግዚአብሔርም በሰውም ፊት ነገራችሁን ከፍ የሚያደርግ መንገዳችሁን የሚያቀና ሕይወታችሁን የሚያቀን የእግዚአብሔር ሞገስ በላያችሁ ላይ ይሆናል። ወዳጆቼ የእስራኤል ሰዎች ከግብጽ ሲወጡ ባዶ እጃቸው መውጣት የለባቸውም። የእስራኤል ሰዎች ከግብጽ ሲወጡ ይዘውት የወጡት ብርና ወርቅ ዘርፈው አይደለም። የነሱ ብቻ ሳይሆን የአባቶቻቸው ብቻ ሳይሆን የዘር ማንዘሮቻቸው የድካም ዋጋ ግብጽ ምድር ላይ ፈሷል። አያቶቻቸው ለ400 ምናምን ዓመት እንኳን በመቶ ዓመት እንኳን ብትቆጥር የነሱ 4 ትውልድ እዛ በግብጽ ምድር ፒራሚድ ሲጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ ትልልቅ የሀብት ማከማቻ ለፈርዖን የሚሆን ከተማ ገንብተዋል። በነፃ ነው የገነቡት። ጭቃ እየረገጡ ነው ዘመናቸውን የጨረሱት። ወጥተው የተቀበሩት ከጭቃ ውስጥ ነው። ጊዜያቸው፣ ልጅነታቸው፣ መልካቸውን ሁሉ ጨርሰዋል። እና ከግብጽ ሲወጡ ታዲያ ባዶ እጃቸውን ይወጣሉ እንዴ? የራሳቸውን ብቻ ሳይሆን የአባቶቻቸውን የድካም ዋጋ እግዚአብሔር አስመልሶላቸው መጽሐፍ ሲናገር ከብርና ከወርቅ ጋር ከግብጽ አወጣቸዋል። ባዶ እጃቸውንም አይወጡም። አንድ ነገር ልንገር፣ የትኛውም ህግ የዚህ ዓለም ስርዓት ያንተን ሊያስመልስልህ ይችላል። የ7 ቅምቅማያትን የ4 ቅምቅማያትን የድካም ዋጋ የብዙዎቻችን አባቶች፣ እናቶች፣ ፋሚሊዎች ደክመው በባዶ ሞተው ሊሆን ይችላል። እግዚአብሔር ግን ሞገሱን ሲሰጥ ያንተን ሂሳብ ብቻ ሳይሆን የሚያወራርደው ዘር ማንዘርን ሂሳብ አምጥቶ ይሰጣል። የእሱን የድካም ዋጋ ሁሉ ያስመልስላል። ስለዚህ አንድ ሰው በዚህ ዓመት በሚቀጥለው ዓመት የዘር ማንዘሩ የድካም ዋጋ ይወራረድለት፣ ገራቸውን መልሶ በእጃችሁ ያስገባል። ባዶ እጃቸውን አይደለም የወጡት፣ ከብርና ከወርቅ ጋር ነው የወጡት። እና እነዚህ የእስራኤል ሰዎች ጠቅላላ እጃቸው ላይ ወርቅ አለ፣ ብር አለ። እግዚአብሔር ደግሞ እንደዚህ አለ፣ ልጆቻችሁን አልብሷቸው፣ ልጆቻችሁን አስጊጧቸዋል። ዜ ዲዘርቭ ይገባቸዋል። ደክማቸዋል፣ ለፍታቸዋል እና ባዶ እጃችሁን ከግብጽ አትወጡ። ስለዚህ ወዳጆች የምጽፉ ሰዎች ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛሉ። በጣም የገዙ ሰዎች ካያቸው ብር ያላቸው አይደሉም። ሲናገሩ ይጣፍጣሉ፣ ይወደዳሉ። the spirit of acceptance የተቀባይነት መንፈስ አለባቸው። የተወዳጅነት ቃላቸው ህግ ነው። ይገርማል። ከነሱ ቃል በኋላ ማንም አንዳች ሊጨምር አይችልም። አሳያቸዋለሁ የእግዚአብሔርን ቃልና ከእውቀት በላይ ያራምዳቸዋል። ወዳጆቼ እሺ፣ ሞገስ የምትጽፉ ሰዎች እግዚአብሔር ሰውን ሊባርክ ሲፈልግ፣ መንገዱን ሊያቀናለት ሲፈልግ፣ ታሪኩን ሊለውጥለት ሲፈልግ የሚሰጠው ስጦታ ነው።
በቃ እግዚአብሔር ታሪክን ሊለውጥ ሲል የታሰረ ብር አይደለም ይሰጥ። እግዚአብሔር ታሪክን ሊለውጥ ሲል ከሆነ ባለስልጣን ጋር አይደለም የሚያገናኝ፣ ሞገስ ይሰጣል። ሰፈር ሁሉ ቀበሌ ገበሬ ማህበሩ ጠቅላላ ነው የሚወድ። ሲያዩ ሁሉ ነው በቃ ፏፈሽ የሚለው። አንተ ስትመጣ ደስ ይለዋል። ቢሮ ሁሉ ፈገግ ይላል። ድብር ድንዛዜ ነፈዘዘ ነደነዘዘ ጠቅላላ ይገፈፋል። አንተ ስታወራቸው ደስ ይላቸዋል። ልክ ማርያም ኤልሳቤጥን ስታወራ ጽንሷ እንደዘለለ the spirit of favor ያለበት ሰው ይገርማል። ነግዶ ሰክሰስፉል የሆነ አስተምሮ አክሴፕታንስ ያገኛል። ወል ስልጣን ላይ ወጥቶ ምድር ይገዛለታል። ከዛ በተረፈ ሊሆን አይችልም። እና እግዚአብሔር ሊባርክ ሲፈልግ ሞገስ ነው የሚሰጥ። እንደዛ ያላ በግብፃውያን ፊት ለፊት አለ የተወዳጅነትና የተቀባይነትን መንፈስ ሰጣቸዋለሁ። የምጽፉ ሰዎች ሞገስ በህይወታችሁ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር ያስመልሳል። የተወሰደባችሁን ነገር ያስመልሳል። በሰው ሊሆን ይችላል፣ በሰይጣን ሊሆን ይችላል። የተሰረቀባችሁ የተነጠቃችሁት የእናንተ ሊሆን ሲገባ በጉልበት ሊሆን ይችላል፣ ማጭበርበር ሊሆን ይችላል፣ ባለማወቅ ሊሆን ይችላል። የተለያየ ነገር ከህይወታችን ይወጣል። እንዴት መልሰን እናገኘዋለን? እንዴት መልሰን እንገዛዋለን? እንዴት መልሰን የኛ ይሆናል ብላችሁ በገመት እስከሚከብዳችሁ ድረስ የሆነ ነገር ከእጃችሁ ሊወጣ ይችላል። ነገር ግን ሞገስ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር አንድ በአንድ ይመልስላችሁ። ስለዚህ አሁን ዛሬ ማለዳ መባረካችሁ የተወሰደባችሁ ስራ፣ የተወሰደባችሁ ጤንነት፣ የተወሰደባችሁ ሳቅ፣ የተወሰደባችሁ የትኛውም ነገር በጌታ በኢየሱስ ስም ይመለስላችሁ። ኢየሱስ ስም ይመለስላችሁ። የትኛውም ነገር እኔ አሁን እዚህ ሲባርክ አሚን ነው ማለት ያለ ብለ መሰለ። መተተኛ ደጋሚ በመቃብር አፈር በዶሮ አንጀት በመጋገጭ የሚመትታል የሚደግማል። ጠዋትና ማታ ሰላቢ መንፈስ አንተ ጋር ያለውን ነገር ሊወስድ የሚንከባለላል። ጌታ በኢየሱስ ስም የተወሰደብህ ነገር ይመለሳል። ሰይጣን በሌሊት የወሰደውን እግዚአብሔር በቀን በአደባባይ ይመልስልሃል። አንተ የነበረ ነገር በኢየሱስ ስም ተመልሶ እቤት ይመጣል።